አንድ ሰው በ15 ዓመት በ21% ኢንተረስት 10 ሚሊዮን ብር የሚያወጣ ቤት በባንክ ቢገዛ በየወሩ ለባንኩ ስንት ይከፍላል? እንዲሁም አጠቃላይ ብድሩ ሲያልቅ ምን ያክል ብር ይሆንበታል የሚለውን እሰራላችኋለሁ። እስከ መጨረሻው ተከታተሉኝ። አመሰግናለሁ። የብድሩ መጠን 10 ሚሊዮን ነው የሚሆነው። 21% ወለድ አለበት። መንዝሊ እናርግና ይሄንን እዚህ 180 ወር ነው የሚሆነው። በ15 ዓመት ውስጥ ያሉት ወራቶች 180 ስለሚሆን ማለት ነው። ስለዚህ ይሄ ሰው 183 ሺህ ብር በየወሩ ለባንኩ የሚከፍል ይሆናል ማለት ነው። የተበደረው ወይም እዚህ ጋር ፕሪንሲፓል ብለን የምናየው 10 ሚሊዮን ብሩ ይሆናል ማለት ነው። ኢንተረስቱ ደግሞ 22 ሚሊዮን 951 ሺህ ብር ይሆናል። ይሄንን ምንድነው የምናደርገው? እኛ ደምረን ነው የምናስቀምጠው ማለት ነው። ስለዚህ አንድ ሰው 10 ሚሊዮን ብር የሚያወጣን ቤት በባንክ በ21% ኢንተረስት ቢገዛ 22 ሚሊዮን 951 ሺህ ብር ለብቻ ወለድ ይወልድበታል። ይሄ ማለት 10 ሚሊዮን ብር መግዛት ያለበትን ቤት በ33 ሚሊዮን ብር አካባቢ እየገዛው ነው ማለት ነው።